የዛሬ ማለዳ መጽሐፍ ቅዱስ ክፍላችን ኦሪት ዘፍጥረት ምዕራፍ 4 ነው። ኦሪት ዘፍጥረት ምዕራፍ 4 ከቁጥር 1 ጀምሮ ያለን ክፍል በጌታ ስም በቅድሚያ አነባለሁ። አዳም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘው አለች። ደግሞ ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበረ፣ ቃየንም ምድርን የሚያርስ ነበረ። ከብዙ ቀን በኋላም ቃየን ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ። አቤልም ደግሞ ከበጎች በኩራትና ከስቡ አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕት ተመለከተ፣ ወደ ቃየንና ወደ መስዋዕት ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርንም ቃየንን አሉ፣ ለምን ተናደደ? ለምንስ ፊትህ ጠቆረ? መልካም ብታደርገው ፊትህ የሚበራ አይደለምን? መልካም ባታደርግን ኃጢአት በደጅ ታደባለች፣ ፈቃዷ ወደ አንተ ነው፣ አንተ ግን በእርሷ ንገሥባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለው። እግዚአብሔር ቃየንን አሉ፣ ወንድሙ አቤል ወዴት ነው? እርሱም አለ፣ አላውቅም፣ ይህ ወንድሜ ጠባቂው እኔ ነኝ አለ። ምን አደረግ? ይህ ወንድም የደሙ ድምፅ ከምድር ወደ እኔ ይጮኻል። አሁንም የወንድምህን ደም ከእጅ ለመቃበል አፏም በከፈተች በምድር ላይ አንተ የተረገመ ነህ። ምድርንም ባረስ ጊዜ እንግዲህ ኃይሏን አትሰጥም፣ በምድርም ላይ ኮብላይና ተቅበዝባዥ ትሆናለህ። ቃየንም እግዚአብሔርን አለው፣ ኃጢአት ሊሸከማት የማይችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደደኝ፣ ከፊትህም እሰውራለሁ። በምድርም ላይ ኮብላይና ተቅበዝባዥ ይሆናሉ፣ የሚያገኝን ሁሉ ይገድለኛል። እግዚአብሔርም እርሱን አለው፣ ከእንግዲህ ቃየንን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔር ቃየንን ያገኘ ሁሉ እንዳይገድለው ምልክት አደረገለት። ቃየን ከእግዚአብሔር ፊት ወጣ፣ ከዔድንም ወደ ምስራቅ በኖድ ምድር ተቀመጠ። እስከ ቁጥር 16 ድረስ ነው ያነበብኩት። ዛሬ ስለ ቃየን ካነበብነው ቃል ግልጽ የሆነው ነገር ማየት ይቻላል። የቤተ ክርስቲያን ተመላላሾች አሉ። ዛሬ እሑድ ሰንበት ቀን ቤተ ክርስቲያን ይመላለሳል፣ እግዚአብሔርን ለማምለክ፣ እግዚአብሔርን በማምለክ እንዲባረኩ፣ የእግዚአብሔርን ጸጋ እንዲቀበሉ ይመላለሳሉ። ሆኖም ግን አብዛኞች የእግዚአብሔር በረከት ሳይቀበሉ ሳያገኙ እንደሚኖሩ በኃጢአት ኩነኔ፣ በስጋ ምኞት ስቃይ ሁሌ ወደ ኋላ እንደሚቀሩ ልናረጋግጥ እንችላለን። እኔ በልጅነቴ ትዝ አለኝ፣ አንዳንድ ጊዜ ወደ ቤተ ክርስቲያን በመሄድ የሄድኩበት ምክንያት ትንሽ ጣፋጭ ነገር ሽልማት ለመቃበል ነው የሄድኩት። የልጆች ወጣት ፕሮግራም በኋላ ከአንዳንድ ተማሪዎች ጋር የመንፈሳዊ ምክር ጊዜ ነበር። ከኔ ጋር አንድ ሁለት ሰው አንድ ላይ ሆነናል።
ከአስተማሪያችን ጋር መንፈሳዊ ምክር ጊዜ ነበር። የእነሱ ትምህርት ምንድን ነው? አዎ እናንተ ተማሪዎች ወጣቶች ናችሁና እናንተ አትስረቁ፣ አትዋሹ፣ ጥሩ ተማሪ ሁኑ ብለው ሲያስተምሩ አይቻልም። እኔ በነሱ ፊት አይ እኔ ሊሰርቅ እፈልጋለሁ፣ እኔ ባለጌ ልሆን እፈልጋለሁ፣ እኔ መዋሸት እቀጥላለሁ ማለት ነበረብኝ ወይስ አልነበረብኝ? አልነበረብኝ። እንደዚህ ለማለት አይቻልኩም ነበር። እሺ አይሰርቅም፣ አልዋሽም፣ በተቻለኝ መጠን ጥሩ ተማሪ እሆናለሁ ያልኳቸው። ከዛ በኋላ ጣፋጭ ነገር ሽልማትን ካገኘሁ በኋላ ከቤተ ክርስቲያን እንደወጣው ኃጢአት መስራት ቀጥያ አትስረቅ፣ አትዋሽ፣ ይህንን ነገር አታድርግ፣ ይህንን ነገር አድርግ የሚለው ቃል ትምህርት ለእኔ ምንም ኃይል አልሆነም ነበር። ምን ለማለት ነው? እኔ ኃጢአት ማሸነፍ አልቻልኩም ነበር። ከዚያ በኋላ እውነተኛ ወንጌል ሰምቻለሁ። መጽሐፍ ቅዱሳዊ የሆነውን ቃል ሰምቻለሁ። እኔ በተማሪ እያለ እንደተማርኩ አይነት እንደሰማሁት አይነት ትምህርት አልነበረም። በጣም የሚገርም ትምህርት ነበር። ከዛ በፊት ለካ እኔ በራሴ ኃጢአት ማሸነፍ እንደማይችል ተረድቻለሁ። ለዘላለም እርግማን፣ ለዘላለም ሞት ተሰልፍ የተሰጠ መሆኔ በጥልቀት ተረድቻለሁና ከዚያም በኋላ የክርስቶስ ወንጌል ኃይል እንደሆነ የክርስቶስ ወንጌል ኃይል ሆኖልኛል ማለት ነው። ኢየሱስ ክርስቶስ የልቤ አምላክ፣ የልቤ ጌታ፣ የሕይወትም ንጉሥ ሲሆን አይቻልም። ከዚያ በኋላ የኃጢአት ግጥሚያ፣ የሥጋ ምኞት፣ ጨለማ የሆኑ ነገሮች ቢያጋጥሙኝም እንኳን የእኔ ሕይወት ንጉሥና ባል እኔ በሆንኩበት ጊዜ ሁሌ ተሸንፌ ወድቄ ተስፋ ቆርጬ ነበር። እውነተኛ ወንጌል ኃይል ሆኖልኛል ማለት እንዳልኳችሁ ኢየሱስ ክርስቶስ የልቤ ጌታ፣ የሕይወት ንጉሥ ከሆነልኝ በኋላ ከዚህ በኋላ እኔ አይደለም የምገጠመ፣ እኔ አይደለም የምከራከረ፣ ኢየሱስ ክርስቶስ በእኔ ፋንታ ኃጢአትን እንደከለከለ እኔ ስከለከለ ላሸነፍ አይችልም። ኢየሱስ ኃጢአትን ሲከለክል ኢየሱስ ሊያሸንፍ አይችልም። ኢየሱስ ክርስቶስ መቶ ጊዜ ቢያጋጥም መቶውን ጊዜ ሺህ ጊዜ ቢያጋጥም ስንት ጊዜ? ሺውን ጊዜ ነው ያሸነፈ። አሜን። የልቤ ጌታ የሕይወት ንጉሥ ከሆነ ጊዜ ጀምሮ ኢየሱስ ክርስቶስ ሲያሸንፍልኝ አይቻልም። ክብር ለኢየሱስ ነው።
እስቲ ወዳነበብን ነው ጋር ተመለሰን ስንመለከት ስለ ቃየን ታሪክ የሚናገር በዚህ ቃል ፊተኛው ቃየን አለ ኋለኛው ቃየን አለ ታዲያ ቃየን መንታ ናቸው መንታ አይደሉም አንድ ቃየን ነው አንድ ቃየን ቢሆኑ በእግዚአብሔር የተረገመው ቃየን አለ በእግዚአብሔርም የተባረከው ቃየን አለ አንድ ቃየን ቢሆኑ ለሁለት ነው የሚከፈል ይህ በጣም የሚገርም ነገር የተወደዳችሁ ወገኖቼ መንፈሳዊ ህይወት ዝም ብሎ በዘፈቀደ የሚከናወን አይደለም ቤተክርስቲያን በመመላለስ በደንብ በማምለክ በደንብ በመጸለይ የሚባረኩ የሚመሰሉ ሰዎች ብዙ ናቸው ታዲያ የቤተክርስቲያን ተመላላሾች እንዲባረኩ ነው ወይስ እንዲረገሙ የሚያመልኩት እንዲባረኩ አይደለም ሁሉም ይባረካሉ ሁሉም ሊባረኩ አይችሉም በመጀመሪያ ደረጃ ላይ የተገኘው ቃየን ፊተኛው ቃየን በሙሉ ልቡ እየለፋ እግዚአብሔርን ቢያመልክ እንኳን በሙሉ ኃይል ምርጡን ነገር ከመሬት ምርጡን ነገር ወደ እግዚአብሔር ቢያቀርብም እንኳን እሱ የተረገመው በመጀመሪያ ደረጃ ላይ የተገኘው ቃየን የፈለገውን ቢተጋም ቢለፍም ቢያመልክም ቢጸልይ ወደ እግዚአብሔር ጥሩ የሚመስለውን ነገር ወደ እግዚአብሔር ቢያቀርብም እንኳን እግዚአብሔር ሳያቋርጥ ቃየንን እየዘለፈ እየቀጣ እየረገመ እየገሰጸ ሲገኝ እናያለን። ቃየን ግን አንድ ምዕራፍ ወይም ነጥብ ላይ ካደረሰ እግዚአብሔር በቃየን ላይ ያለውን ሀሳብ በቃየን ላይ ያለውን አመለካከት ሙሉ በሙሉ በመቃየር ሁሌ ከቃየን ጎን ሆኖ ቃየንን ሲጠብቅ ሲባርክ ሲመራው እናያለን። የእግዚአብሔር ቸርነት የእግዚአብሔር የሆነ በረከት ሙሉ በሙሉ የተቀበለ ኋለኛው ቃየን አለ። አንድ ቃየን ቢሆኑም ፊተኛው አለ ኋለኛውም አለ። ከቤተ ክርስቲያን ተመላላሾች መካከል በመጀመሪያ የቃየን ሁኔታ ላይ የሚገኙ ማለት እንደ ፊተኛው ቃየን እንደ መጀመሪያው ቃየን ቢጸልዩ ቢያገለግሉ መልካም የሚመስለውን ወደ እግዚአብሔር ቢያቀርቡ በመጨረሻ ከመረገም በቀር ከመውደቅ በቀር ምንም ነገር እንደ ማይከናወንላቸው እናረጋግጣለን። ስለዚህ በመጀመሪያ የቃየን ሁኔታ ላይ የነበሩት ወደ ትክክለኛ መንፈሳዊ ምዕራፍና ነጥብ ላይ ከተሻገሩ ከደረሱ ከዚህ በኋላ እግዚአብሔር ነው የሚባርካቸው። እግዚአብሔር ይረዳቸው። እስቲ ዋይ ይዋ ወደ እንፋሮት መልክ ለመቃየር እንፋሮት ወደ እንፋሮት መልክ ለመቃየር ለመለወጥ እኔ ወደ እንፋሮት መልክ እቃየር ዘንድ እለፋለሁ፣ ጥረት አድርጋለሁ። እኔ ወደ እንፋሮት ልቃየር እፈልጋለሁ።
በማለት ይቃየራል። በራሱ ወደ እንፋሎት መልክ ይቃየራል። አይቃየርም። ምን ያስፈልጋል? ሙቀት ያስፈልጋል አይደል? አዎ። ስንት ዲግሪ ሲሆን? ስንት ዲግሪ? 100 ዲግሪ ሲሆን ውሃው ተፈልቶ 100 ዲግሪ ሲሆን ወደ እንፋሎት መልክ ሊቃየር ባይፈልግም በተፈጥሮ ይቃየራል። ይካብዳችኋል። ወደ በረዶ መልክ እንዲቃየርስ? እኔ በረዶ ልሆን እፈልጋለሁ። በረዶ ከፍተኛ ፍላጎት በረዶ እና በረዶ እንዲሆን በመጸለይ እኔ በረዶ ይቃየራል። አይቃየርም። ምን ያስፈልጋል? ቅዝቃዜ ያስፈልጋል አይደል? ስንት ዲግሪ ሲሆን? 0 ዲግሪ ሲሆን ቢፈልግም ባይፈልግም ወደ በረዶ መልክ ይቃየራል። በፍላጎት አይደለም። መንፈሳዊ ሕይወት ዝም ብሎ በተፈቀደ አይከነም። እግዚአብሔር ወደ ሚመራው እግዚአብሔር ወደ ሚያሳይ መንፈሳዊ ደረጃ ነጥብ ላይ ካደረሰ ሊባረክ ባይፈልግም ይባረካል። ታዲያ እግዚአብሔር እኔ ለስንት ዓመት ነው ያገለገሉ? እኔ ለምን ሊባረክ አይችልም? እኔ ለምን ሊለወጥ አይችልም? ታዲያ እግዚአብሔር በአዳልዎት ነው እሱን እየባረክ እኔ ሳትባረክ ለምንድን ነው የሚሉ ሰው ብዙዎች ናቸው። እኔ በመጽሐፍ ቅዱስ አማካኝ እኔ አላውቅም ነበር። መንፈሳዊ ምዕራፍ እግዚአብሔር ስለሚመራው መንፈሳዊ ምዕራፍ እግዚአብሔር አምላክ ስለሚመራው መንፈሳዊ ነጥብ ምን እንደሆነ አላውቅም ነበር። ነገር ግን ደርሼበት ነበር። ካደረስኩበት ጊዜ አንስቶ እኔ ልባረክ ልለወጥ ባልፈለግም እንኳን እንደተለወጡ እንደተቃየረ እኔ በማድረጋቸው ነገሮች ሺህ ጊዜ በአስር ጊዜ 10,000 ጊዜ እግዚአብሔር ሲረዳን አይቻልም። እግዚአብሔር ይመስገን። እኔ ጠንካራ ስለሆንኩ አይደለም፣ የእኔ ኃይል ውጤት አይደለም። በገዛ ራሴ ኃይል በኖርኩ ቁጥር በመጀመሪያ ጥሩ የሚከናወን ሲመስል ነበር። ከትንሽ ጊዜ በኋላ ከኔ ኃይል የበለጠ ከኔ አቅም የበለጠ ችግር ሲያጋጥመኝ አንዴ እንደ ከሰረ እንደ ወደቀ አይችልም። እስቲ በመጀመሪያ የቃየንና የእግዚአብሔር ግንኙነት ምን እንደሆነ እናያለን። ከቁጥር 5 ከቁጥር 3 ከብዙ ቀን በኋላም ቃየን ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ። አቤልም ደግሞ ከበጎች በኩራትና ከስቡ አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕት ተመለከተ፣ ወደ ቃየንና ወደ መስዋዕት ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። ወደ ቃየንና ወደ መስዋዕት ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። ቃየን ወደ እግዚአብሔር ያቀረበ መስዋዕት ምን ነበረ? የምድር ፍሬ ነበር አይደል? አዎ፣ የምድር ፍሬ ነበር። የምድር ፍሬ ማግኘት ቀላል አይደለም።
ከባድ ነው። እንደ እግዚአብሔር ቃል ከባድ ነበር። በዚያን ጊዜ የመጀመሪያ ገበሬ አዳም ነበር፣ ቃየን ነበር። የመጀመሪያ ገበሬ ቃየንና አቤልና ቃየን ነበር። ቃየን ለብዙ ዓመታት እየሞከረ እየለፋ እየተጋ የምድር ፍሬ አግኝቶ ነበር። በሙሉ ልብ መልካም የሚመስል የምርጦች ምርጥን ወደ እግዚአብሔር አቅርቧል። እግዚአብሔር ወደ ቃየንና ወደ መስዋዕት አልተመለከተም ነበር። ይህን ጋር በመመለከት በማንበብ በቀላሉ ልንገነዘብ እንችላለን። ቃየን ዝም ብሎ የምድር ፍሬ አቀረበ። በሙሉ ልቡ ነው የምድር ፍሬ አቀረበ። የትኛው? በሙሉ ልቡ ነው። አብዛኞች አገልጋዮች ይህን ጋር ከሜባ ስጦታ ጋር አያይዞ ነው የሚያስተምሩት። ከአስራቱ ጋር አያይዞ ነው የሚያስተምሩት። ይህኛው ጋር ስለ ሜባ አስራት ስጦታ የሚያስተምር ቃል አይደለም። ስለ መንፈሳዊ ሕይወት ስለ ትክክለኛ ሜዳ የሚያስተምረው ቃል ቃየን በሙሉ ልቡ ሳይሆን ዝም ብሎ ምርጡን ነገር ሳይሆን የሚረባውን የማይረባውን ወደ እግዚአብሔር ስላቀረበ እግዚአብሔር ወደ ቃየንና ወደ መስዋዕት አልተመለከተም ይላል። ይህ ትክክል አይደለም። በሙሉ ልቡ ወደ እግዚአብሔር እንዳቀረበ እንዴት ልናረጋግጥ እንችላለን? ወደ ቃየንና ወደ መስዋዕት ካልተመለከተ እግዚአብሔር ካልተቀበለ ቃየን እንዴት ነበር? እጅግ ተናደደ አይደል? ፊቱንም ጠቆረ። በተሳሳተ መልኩ እንደሚያስተምሩ አስተማሪዎች ታዲያ ቃየን የማይረባው ላሞችና በጎችና የማይበሉት የተበላሸ ነገር ወደ እግዚአብሔር በማቅረብ እግዚአብሔር ባይቀበለው ኖሮ እግዚአብሔር ባይመለከተው ኖሮ ቃየን እጅግ ተናደደ ነበረ ወይስ አፍሮ ነበረ? አይደል? አፍሮ ነበር። እግዚአብሔር ሆይ ይቅርታ፣ እኔ ስስታም ነበርኩ። በስስት የምርጦች ምርጡ ለእኔ የማይረባው ወደ አንተ። እግዚአብሔር በጣም አፈራለሁ። ከዚህ በኋላ እንደዚህ አላደረግም። በሙሉ ልቤ ጥሩን ነገር ምርጡን ነገር ወደ አንተ አቀርባለሁ ይለው ነበረ። ቃየን በዛው እጅግ ተናደደ። ፊቱንም ጠቆረ። እስቲ በተሳሳተ ግንዛቤ እንደ ሚያስተምሩት ትምህርት እናስብ። ቃየን በሙሉ ልብ የምርጦች ምርጥ ጥሩን ነገር የሚረባውን ነገር ወደ እግዚአብሔር ሲያቀርብ ይቀበላል ወይስ አይቀበልም? ይቀበላል ወይስ አይቀበልም? ብትሳሳትም ችግር የለም። ይቀበላል ወይስ አይቀበልም? ይቀበላል አይደል? አይቀበልም። ይህ የሚረባ ነው የማይረባ ነው የሚል ጉዳይ አይደለም። ይህ ምርጥ ነው ወይስ ምርጥ የሚል ጉዳይ አይደለም። እስቲ ወደ ኦሪት ዘፍጥረት ምዕራፍ 3 ሄደናል። ከቁጥር 17 አዳምንም አሉ የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝሁህ ዛፍ በልተሃልና ምድር ካንተ የተነሳ የተረገመች ትሁን።
በሕይወት ዘመን ሁሉ በድካም ከእርሷ ትበላለህ። የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዙ ዛፍን በልተሃልና ምድር ካንተ የተነሳ የተረገመች ትሁን። ኃጢአት ሳይሰራ በፊት የነበረችው ምድሪት ምን ነበረ? መልካም ነበረች። ግልጽ ነኝ? አዎ። በኦሪት ዘፍጥረት ምዕራፍ 1 ላይ ያለ እግዚአብሔር ምድርን ዘርን የሚስሃርና ብቃያን በምድር ላይ እንደ ወገን ዘሩም ያለበት ፍሬ የሚያበቃ ዛፍን ታብቅራለ። ያ ምን እንደሆነ አይ፣ ያ መልካም እንደሆነ አይ። በኦሪት ዘፍጥረት ምዕራፍ 1 የነበረችው ምድር መልካም ነበረች። ከምድሪቱ የሚበቅሉ የሚወጡ ነገሮች ሁሉ በሙሉ መልካም ነገሮች ነበሩ። ደግሞ በኦሪት ዘፍጥረት ምዕራፍ 3 ካንተ የተነሳ የተረገመች ትሁን። ምን ምድር ማለት ነው። ምድር ካንተ የተነሳ የተረገመች ትሁን። በአዳም ምክንያት በአዳም ጥፋት ኃጢአት ምክንያት መልካም የነበረችው ምድሪቱ የተረገመች ሆናለች። ምድሪቱ ማን የረገማት? ማን የረገማት? እግዚአብሔር ነው የረገማት። እግዚአብሔር ከረገማት ምድሪቱ ምድሪቱ ፍሬዎች እግዚአብሔር ሊቀበላችሁ ይችላል? ሊቀበላችሁ ይችላል? አይችልም። ይህኛው የምድር ፍሬ ምርጥ ነው ወይስ ምርጥ አይደለም? አንደኛ ደረጃ ነው ወይስ አንደኛ ደረጃ አይደለም የሚል አይደለም። ምርጥ ምርጥ ቢሆንም ባይሆንም የሚረባ የማይረባ ቢሆንም የምድር ፍሬ ከሆነ እግዚአብሔር የምድር ፍሬ ሊቀበል አይችልም። ዛሬ ይህን ስብከት ገበሬዎች ሲሰሙ ደስታሉ። በዛ የተሰጠ ታዲያ ፓስተርና ግብርና ያረክሳል ሊሉ ይችላል። አይደለም የግብርና ስራ ለመሰደብ ለመረገም አይደለም። ከዚህ የበለጠ ከመንፈሳዊ ነገር ጋር አያይዘ ማየት አለ። እስቲ ከቁጥር 17 አዳምንም አሉ የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዘው ዛፍ በልተሃልና ምድር ካንተ የተነሳ የተረገመች ትሁን። በሕይወት ዘመን ሁሉ በድካም ከእርሷ ትበላለህ። እሾህና አሜከላ ታበቅልባለች፣ የምድርንም ቡቃያ ትበላለህ። ወደ ወጣህበት መሬት እስክትመለስ ድረስ በፊት ወዝ እንጀራ ትበላለህ፣ አፈርንና ወደ አፈርም ትመለሳለህ። ይህ ነው። አፈርንና ወደ አፈርም ትመለሳለህ። አዳም መንፈሳዊ ሞት ሞቷል። መንፈሳዊ ነበረ፣ መንፈሳዊ ሰው ነበረ። በኃጢአት ምክንያት መንፈሳዊ ሞት ሞቷልና ምን ሆኗል? ስጋ ሆኗል። ስጋ ይሆናል። ስጋ ብቻ ነው የቀረው። አንተ አፈር ነህ። እግዚአብሔር የምድር ፍሬ አይቀበልም ማለት አፈር ከሆኖ ከሰው ምንም ነገር የሰው የሆነውን ነገር አይቀበልም ማለት ነው። አይቀበልም። እግዚአብሔር ስለዚህ ነገር ነው የሚያስተምረው። መጽሐፍ ቅዱስ በጥልቀት የማይረዱ ሰዎች፣ የማያነቡ ሰዎች ሁሉ መላምታዊ መልስ ነው የሚሰጡት።
እግዚአብሔር ለወደ ቃየንና ወደ መስዋዕት አይመለከትም። ያልተመለከተበት ምክንያት ምንድን ነው? ቃየን ስስታም ነበር። እሱ ሌባ ነበር። ሌባ ስለነበረ ጥሩን ነገር ከመሬት ምርቱ ለራሱ ደብቆ ላሞች፣ በሬዎች፣ ከብቶች እንኳን የማይበሉት ወደ እግዚአብሔር የማይረባው ወደ እግዚአብሔር በማቅረቡ እግዚአብሔር አይደሰትም ነበር። ለዛ ትክክል ነው። ምርቱ ሲያቀርቡስ የማይረባው ሲያቀርቡስ የሚረባው ሲያቀርቡ እግዚአብሔር ይቀበላል አይቀበልም? የሚረባው ምድር ፍሬ፣ የማይረባው ምድር ፍሬ፣ ምርጥ የሆነ ምድር ፍሬ፣ ያልሆነ ምድር ፍሬ፣ የትኛው ምድር ፍሬ እግዚአብሔር ሊቀበል አይቻልም። ለምን? ምድርና የምድር ፍሬ የረገማት ማን ነበረ? እግዚአብሔር ነበረ። በምን ምክንያት? በኃጢአት ምክንያት። ቃየን ይህንን ነገር አላውቅም ነበር። በራሱ የታመነ ሰው ሁሌም በገዛ ራሱ ጥሩ ስሜት የሚኖር የሌላው ሰው ቃል አይሰማ አያዳምጥ። አባትየው ይህንን ነገር ከእግዚአብሔር ሰምቶ ተረድቶም ነበር። ለካ ወደ እግዚአብሔር እቀርብ ዘንድ ከእግዚአብሔር በመቅረብ ህብረት አድርግ ዘንድ እኔ አይደለም እግዚአብሔር ለኔ ባቀረበልኝ ነገር እግዚአብሔር ለኔ በሰጠኝ ነገር ወደ እግዚአብሔር እቀርባለሁ። ከእግዚአብሔር ጋር ህብረት አደርጋለሁ። እግዚአብሔር ኃጢአት ለሰራው አዳም በኃጢአት ለወደቀው አዳም ምንድነው ያቀረበለት? የቁርበት ልብስ አይደል? የቁርበት ልብስ። አዳም በኃጢአት ወድቋል። አዳም በድሏል። አፈር ሆኗል። በገዛ ራሱ የራሱ የሆነ ወደ እግዚአብሔር በማቅረብ ከእግዚአብሔር ጋር ሊገናኝ እንደማይችል ተረድቶ ነበርና በራሱ አይሄድም። በምን ይሄዳል? በእግዚአብሔር በተሰጠው ነገር፣ እግዚአብሔር ባለበሰው ነገር ወደ እግዚአብሔር ይቀርባል። ምንድን ነው? የቁርበት ልብስ። ቁርበት ምንድን ነው? ቆዳ። ቆዳ እንዴት ይገኛል? ውድ እንስሳዬ አበድር አውልቆ ይሰጣል። ይበርደኝ ቶሎ መልስልኝ ይላል አይልም። ቁርበት ይገኝ ዘንድ አንድ ሕያው እንስሳ በመታረዱ ሲታረድ ምን ይፈሳል? ደሙ ይፈሳል። ደሙ በመፍሰስ ተገፏል፣ ተቆራርጧል። አንዱ ሕያው እንስሳ በመታረዱ ደሙ በመፍሰስ የሚገኝበት ምልክት ምንድን ነው? ቁርበት ማለት ነው። ለአዳም የታረደ እንስሳ ምን እንደሆነ አይታወቅም። በግ ነው ወይስ ፍየል ነው ወይስ ምን እንደሆነ አይታወቅም። ነገር ግን በእርግጠኝነት በአዳም ኃጢአት ምክንያት አንድ ሕያው እንስሳ ታርዶ ወይስ አልታረደ? ታርዶ ነበረ። በአዳም ኃጢአት ምክንያት በአዳም በደል ምክንያት የተገኘው ነገርም አለ። እግዚአብሔር ማን ያረደ? እግዚአብሔር ነው ያረደ። አዳም አውቆ ነበር እኔ ወደ እግዚአብሔር ቀረብ አይችልም። የኔ የሆነ ሁሉም የተረገመ ነገር። ለዚህ እግዚአብሔር ባቀረበልኝ ነገር፣ እግዚአብሔር ባለበሰኝ ነገር፣ በዚህ በቁርበት ልብስ በዚህ ምልክት እኔ ወደ እግዚአብሔር እቀርባለሁ። ከእግዚአብሔር ጋር ህብረት አድርጋለሁ። ከእግዚአብሔር በነፃነት ህብረት ሊያደርግ ችሎ ነበር።
아베 슬래지 ነገር በግልጽ ተረድቷል። ቃየንን አልተረዳውም ነበር። በራሱ ኃይል የታመነ ሰው ሌላው ነገር ላይ ትኩረት አያደርግም። ራሱ ከፍ ከፍ የሚያደርግ ሰው ሁሌ በገዛ ራሱ እይታ ነው የሚመለከተው። እሱ እንዴት ነው የሚያስበው? እሱ እንዴት ነው የሚያደርገው? እሱ እንዴት ነው መጋራት አይችልም፣ ማጋራትም አይችልም፣ መለዋወጥ አይችልም። እኔ እንደ መጋቢ እንደ ፓስተርነቴ በቤተ ክርስቲያን ውስጥ መጋራት የሚችሉ አሉ፣ መጋራት የማይችሉ አሉ። ለወንጌላ ብዙ ጊዜ እንዲህ ብያቸው ነበር። እኛ ለብቻችን ልናገለግል አንችልም። እየተመካከርን እየተሳሰርን እየተለዋወጥን ማገልገል ይጠበቅብናል። ለብቻችን አንችልም። ግልጽ ነው፣ ግልጽ ነው። አዎ ትንሽ እንኳ በራሱ የታመነ ሰው በራሱ ከፍ ከፍ እያደረገ ትምክህት እየተሰማው በራሱ ነው የሚያገለግለው። ሌላው ሊጋራው ይችላል፣ ሊጋራው ይችላል፣ ሊለዋወጥ ይችላል። አይችልም። ሊቀበልም አይችልም። እኔ ትክክል ነኝ፣ እኔ እውነት ነኝ የሚሉ ሰዎች ከሌሎች ጋር ሊያጋራ አይችልም። መንፈሳዊ ሕይወትን መንፈሳዊ እድገትን ለማግኘት በመጋራት ነው፣ በማጋራት ነው፣ በመለዋወጥ ነው፣ በመቀባበል ነው። እኔ እዚህ የቆምኩበት ምክንያት በራሴ አይደለም። እኔ በቤተ ክርስቲያን ልብ ለልብ ህብረት የምናደርግ አስተማሪ አለ፣ ሲኒየር ፓስተር። ሲኒየር ፓስተር ብቻ አይደለም፣ ከላይ ብቻ አይደለም፣ ከላይ ከታች ከጎን አይደል? የሰው ግንኙነት ነው። የሰው ግንኙነት መስቀል ነው። ከላይ ብቻ ከሆነ መስቀል አይደለም፣ ከጎን ብቻ ከሆነ ይህ መስቀል አይደለም። ኢየሱስ ክርስቶስ የክርስቶስ ስቅለት ከላይ ወደ ታች ከጎን ወደ ጎን ይህ መስቀል ነው። ጓደኞች በመንፈሳዊ ሕይወት ጓደኞች አሉ። ግን አንዳንድ ጊዜ በመደወል የሚቀጥለው ሳምንት ከ10 ቀናት በኋላ ፓስተር ምን ይመጣል? እሳቸው ለመጀመሪያ ጊዜ ወደ ኢትዮጵያ የሚመጡት በአክብሮት እንቀበላቸው። እሳቸው ምን አይነት ምግብ ይወጣል? ምን ይወጣል? በቅርቡ ጊዜ ወደ ህንድ አገር የኔ ጓደኛ ሚሽነሪ አለ። እሱ እሳቸው ጋብዟቸው ጥሩ ጊዜ እንዳሳለፍ ሰምቼ ነበር። እኔ ደውዬ ነበር። ፓስተር ቻ ፓስተር ምን ይመጣል? ምን አይነት ምግብ ይወጣል? ፓስተር ምን በደንብ ይበላል፣ ሁሉም ይበላሉ። ደስተኛ ነኝ። ሁሉም ይበላል እና የህንድ ምግብ በጣም በደንብ ይበላል። እንደዚህ ከሆነ የኢትዮጵያ ምግብ በደንብ እንደሚበሉ እርግጠኛ ነኝ። የኢትዮጵያ ምግብ ከህንድ ምግብ ይበልጣል ወይስ አይበልጥም? ዳወያን የሉ ማለት ይበልጣል ወይስ አይበልጥም? ይበልጣል። ደስተኛ እንጀራ ፌል ጥብስ ወደ
መረጃውን ነው የምቀበለው። ለምን እኔ ተቃቤ ስለማላውቅ ሁሉ በእኔ ግምት እኔ ፍሬ ስለምወድ ፓስተርምን ፍሬ ይወዳል ማለት ይችላሉ። እኔ ማንጎ ስለምወድ ፓስተርምን ማንጎ ፍራፍሬ ይወድ ማለት ይችላሉ? አይችሉም። አንድ ሰው ማንጎ ይወዳል። እኔ ማንጎ ስለምወድ ሁሉም ሰው ማንጎ ይወዳል? እኔ ፍሬ ስጋ ስለሚወድ ሁሉ ፍሬ ይወዳል? አይደለም። ስለዚህ በቀላሉ ኢንፎርሜሽን ማግኘት አዘጋጃል። በቀላሉ በትክክል መንፈሳዊ ሕይወት እንደዚህ ነው። አንዳንድ አገልጋይ ከሌሎች ጋር መጋራት አይችልም፣ ማጋራትም አይችልም፣ መለዋወጥ አይችልም፣ መቀባበር አይችልም። ከሱ መንፈሳዊ ሕይወት እድገት አይታይም። እድገት አይታይም። በህብረት ነው። ብቻዬን አይደለም ያደግኩት በጋራ ቃዬ ትንሽ እንኳ ወደ እግዚአብሔር ቀርቤ አላውቅም። ከእግዚአብሔር ልገናኝ ይፈልጋሉ። የእግዚአብሔር በረከት ልቀበል ይፈልጋሉ። ተቃቢ አላውቅም። አባቴው አዳም ያውቃል። ምን ያውቃል? በኃጢአት ወድቆ ያውቃል። ከኃጢአት ተነስቶም ያውቃል። ሁለቱንም የሚያውቁ አይደል? ሊያስተምረው ይችላል። አባይ እኔ ወደ እግዚአብሔር ልቀርብ ይፈልጋሉ። ከእግዚአብሔር ልገናኝ ይፈልጋሉ። እንዴት ልቀርቡ? ትንሽ እንኳ የራስ የሆነውን ነገር ወደ እግዚአብሔር አታሳይ። ትረግማለህ። ጥሩ ይመስላል ቢመስልም ቶ እግዚአብሔር የሚደሰትበት ይህ እግዚአብሔር የሚወድ የሚፈልገው ነገር የኛው ይህንን ወደ እግዚአብሔር አቅርብ። አቤል ወደ እግዚአብሔር እቀርብ ዘንድ ምን ላቅርብ? እኔ ያለኝ ነገር በጎች ብቻ ነው ያሉ። ከበጎች በኩራትና አስቦ ወደ እግዚአብሔር አቀርባል። በራሱ ግምት አይደለም ያቀረበ። በአዳም ዘመን ሰው ስጋ አይበላም ነበር። ከመቼ? ከማን ዘመን ጀምሮ? ከኖህ ዘመን ጀምሮ። ከኖህ ዘመን ጀምሮ ሰው ስጋ መብላት ጀምሮ። ከዛ ስጋ በልቶ አያውቁም። አቤል በራሱ ስላልታመነ እኔ አላውቁም ስለማላውቅ ልሳሳት ይችላሉ። የኔ ሀሳብ ትክክል አይደለም። በአባቴው በኩል በቀላሉ እግዚአብሔር የሚደሰትበትን እግዚአብሔር የሚፈልገው ምን እንደሆነ ተገንዝበዋልና መጽሐፍ ቅዱስ እንዳለ የአቤል መስዋዕት ምን ነበር? የአቤል መስዋዕት ከበጎች በኩራትና ከስቡ አቀረበ። ስቡ አቀረበ። የታረደ ሕያው የሆነ ሕያው የታረደ እግዚአብሔር ሕያውን ደግሞ አይቀበል። ሕያውን ደግሞ አይቀበል። አዳም በትክክል አውቆ ነበር። እግዚአብሔር እኔ በኃጢአት ከወደኩ በኋላ ያቀረበልኝ ነገር የታረደበት ቁርበት በእኔ ኃጢአት ፋንታ የሞተበትም ቁርበት ነው። የሞተ ሞት ካረለ እግዚአብሔር አይቀበለኝ። ኃጢአት በሞት ይወገዳል። ኃጢአት በሞት ይነጻል። ያለ ሞትስ አይነጻም። ኃጢአት በኃይል ነው ሊነገስበት። ሞት ነው ሞት። ትልቅ ሚስጥሩ አይደል? ይህ ሚስጥሩ የተረዳ ማን ነበር? አዳም ነበር። አቤል ከማን ነው የሰማው? በግምት ነው? በግምት አይደለም። አቤል ማለትም ማለት ነው ትንፋሽ ማለት ነው። እንደ ትንፋሽ ደካማ ሰው ማለት ነው። በራሱ ሊታመን ያቃተ
ከናካቴው ነበር። ስለዚህ በራሱ ሊታመን የማይችል ከራሱ ሀሳብ ይልቅ የሌላውን ሰው ሀሳብ ሊያደምጥ ሊሰማ ይችላል። መንፈሳዊ ሕይወት ቃየን በራሱ የታመነ ሰው እኔ ጉልበት አሉ እኔ ኃይል አሉ። በዛን ጊዜ መሬት ማረስ ቀላል አይደለም፣ ቀላል አይደለም፣ ከባድ ነው። ጉልበት ነበረ። በዩኒቨርሲቲ ኮሌጅ ተማሪ ያለ በአይዋይፍ እንቅስቃሴ ያለ የቢጫ መሎ ሰምታችኋል? የቢጫ መሎ ያመረተ ሽማግሌ አንድ መቶ ኢትዮጵያ መቶ ያውቃል። ወደ ጁላይ ወር ነው ትምህርት በሌለበት ጊዜ የደጉ ከተማ የኔ ከተማ አይዋይፍ ሜምበር ተማሪዎች ለአንድ ሳምንት ለማገዝ ነው ወርክሾፕ ነበር። የኮሪያ ጁላይ ወር በጣም ስለሚሞቅ ከሌሊቱ 10 ሰዓት ተነስተን ወደ ግሪን ሃውስ በመሄድ ስናግዝ ነው። እኔ በዛን ጊዜ አንድ ነገር ተረድቻለሁ። እኔ ገበሬ ልሆን አይችልም። የሁለተኛ እኔ ገበሬ ልሆን አልፈልግም። አይችልምን አልፈልግም። ቀላል ስራ አይደለም። ታታሪ ካልሆነ በስተቀር ግብርና ሊሰራ ይችላል? አንድ ጊዜ በመሬት ባዶ መሬት ላይ ዘሩን ከዘራ በኋላ እሺ ዘሩ በደንብ አንተ ታድጋለህ፣ አንተ ፍሬውን ታመቅልኛለህ ሁሉ ትቶ ወደ ቤቱ ይጫወታል። ሰርታችሁ ታውቃላችሁ? ግብርና ስራ ቀላል አይደለም። የዩኒስ ሚሽን ቤተ ክርስቲያን የአንድ ታማኝ ገበሬ ቲቶ ቻይናዊ ቲቶ አይገባውም። ምን አንዳንድ ጊዜ እኔ ለመብላት እኮ ገሰብ ለመስራት ሰነፍ ነው። ለመብላት እኮ ገሰብ አንዳንድ ጊዜ ጠዋት ለቅሞ እየተንከባከቡ ዋውን ያሰጥ ከዛ አንዳንድ ትንሽ ጓሮ ትንሽ ጓሮ አግኝቼ ነው ይበላል። ቀላል ስራ አይደለም። በጊዜ እንክብካቤ ትኩረት አይደል ያስፈልጋል። ቃየን በራሱ የታመነ በራሱ የታመነ የራሱ የሆነ ካልተቀበለ እንዴት ይሆን? ጭቅ ይናደዳል። ፊቱም ጠቆር የለም። ከመጠቆር በፊት እንዴት ነበረ? አስቡበት። እንዴት ነበረ? ብሩህ ነበረ። እግዚአብሔር አይደል? ካልተቀበለ ካልተመለከተስ ጠቁሯል። ከዚያስ ወደ ምዕራፍ 4 ከቁጥር 6 እግዚአብሔር ቃየንን አሉ፣ ለምን ተናደደ? ለምን ፊትህ ጠቆረ? እግዚአብሔር መናደዱ ፊቱ መጠቆሩን አይቶ ነበርና ጠይቆታል። ለምን ተናደደ? ለምን ፊትህ ጠቆረ? ምን ማለት ነው? አንተ ትክክል አይደለም። አንተ በገዛ ራስህ ያቀረብን ትክክል አይደለም። እኔ ልቀበል የምችለው አይደለም። የአንተ ሀሳብ የአንተ መስዋዕት በሙሉ የተሳሳተ ነው ማለት ነው አይደል? ያን የቃየን ልብ መሰባበር ነበረበት፣ መፈረካከስ ነበረበት።
너그러가 በእግዚአብሔር ፊት በእግዚአብሔርም ላይ እሱ የራሱ ልብ አይተው። እኔ እግዚአብሔር በሙሉ ልብ ነው፣ በመልካምነት ነው፣ በታታሪነት ነው አግኝቼ ያቀረበው። የራሱ ልብ ነው፣ የእግዚአብሔር ልብ አይደለም አይደል? የራሱ ልብ ነው እንጂ የእግዚአብሔር ልብ አይደለም። በራሱ ልብ የሚያገለግል አለ፣ የሚጸልይ አለ፣ በራሱ ልብ የሚሰጥ አለ። የሰው ልብ ምንድነው? አፈር ነው። የሰው ልብ አፈር ነው። የሰው ልብ የኛ ልብ ከመዝመር እንዴት ነው? በውጪ በጣም መልካም ይመስላል፣ ጥሩ ይመስላል፣ በጣም መልካም ጥሩ ይመስላል። ጊዜው ካለፈ ወደ ክፉነት ይቃየራል፣ ይለወጣል። ምን ማለት ነው? የኛ ልብ ፎርጅድ ነው ማለት ነው። እስቲ እኔ ቀለበት ነው፣ ቀለበት ወርቅ ነው። በመንገድ ላይ አይቼ ነበር። ወርቅ አለ፣ ወርቅ አለ፣ 50 ብር ነው ወርቅ አለ፣ ግዛ ግዛ አለ። ወርቅ 50 ብር ይሆናል? 50 ብር የሆነ ወርቅ አለ? የለም። ወርቅ የሚመስል ወርቅ አለ፣ ወርቅ የሚመስል ወርቅ አለ። ፎርጅድ ነው፣ ፎርጅድ አይደለም። ፎርጅድ ነው፣ ፎርጅድ ስለሆነ ልካሱ በውጭ ትክክለኛ ወርቅ ይመስላል። ጊዜ ካለፈ እንዴት ነው? የወርቅ ቃለም ይለቃልና ምን ይታያል? ብረት ወይም ነያስ ወይም አይደለም። አዎ ትክክል ወይስ ትክክል አይደለም? ትክክል አይደለም፣ ፎርጅድ ነው። የሰው ጽድቅ እንደ የሰው ጥሩ ልብ እንደዚህ ነው ማለት ነው። ትክክለኛ ወርቅ ከሆነ ውጪ ነው። መካከለኛው መጨረሻው ምንድን ነው? ወርቅ ነው። ይህ ቀለበት ወደ ሽንት ቤት ጉድጓድ ውስጥ ቢገባ ወርቅ ነው ወይስ ወርቅ አይደለም? ወርቅ ነው። ቢወድቅም ወርቅ ነው። ምን ቢሆን ወርቅ ነው። ትክክለኛ ወርቅ ነው። የእግዚአብሔር ልብ አለ፣ የሰውም ልብ አለ። የእግዚአብሔር ልብ ትክክለኛ ነው። የእግዚአብሔር መልካም ትክክል ነው። የሰው መልካም ትክክል አይደለም፣ የሚበላሽ ነው። የእግዚአብሔር ጽድቅ መልካም ነው። የሰውም ጽድቅ መልካም አይደለም፣ ርግማን ነው። ሮሜ ምዕራፍ 10 ከቁጥር 3 እና የእግዚአብሔርን ጽድቅ ሳያውቁ ምን ሳያውቁ? የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዛም። የራሱ ጽድቅ ካልተፈረካከሰ በስተቀር የእግዚአብሔርን ጽድቅ ሊቀበል አይችልም። የሰው ጽድቅና የእግዚአብሔር ጽድቅ አንድ ሊሆን አይችልም። የሰው ልብ ካልተሰባበረ በስተቀር የእግዚአብሔር ጽድቅ ሊሆን አይችልም። ባለፈው ጊዜ ስለ ህብስቱ ገበታ በህብስቱ ገበታ ላይ ስለተቀመጡት ህብስቶች አካፍያቸው ነበር። ህብስት ለመሆን አይደል የስንዴ ቅንጣት እንዴት ይሆናል? ይፈጫል አይደል? አዎ የስንዴው መልክ የስንዴው ከተፈጨ በኋላ በተፈጨ ዱቄት ላይ ምን ዱቄት ይባላል? መልካም ዱቄት ነው። መልኩ የተሰባበረ መልኩ ተፈጭቶ ዱቄት ወደ ዱቄት መልክ ከተቀየረ በዛ ዱቄት ላይ ምን ይፈሳል? ዘይት ይፈሳል። አሜን። ዘይቱ ከፈሰሰ ምን ይሆናል? እግዚአብሔር የሚቀበለው ህብስት ይሆናል። ክብር ለእግዚአብሔር ይሁን። የሰው ጽድቅ የሰው የሆነ ነገር ካልተሰባበረ የእግዚአብሔር የሆነ ነገር ቢሰጥም እንኳን ቢዘጋጅም እንኳን
መገለጥ አይችልም። እግዚአብሔር አሁን ያለ ማቋረጥ ቃየን እየዘለፈ እየቀጣው እየገሰጸ እየረገመ እንደሆነ እናውቃለን። እግዚአብሔር ቃየን ወዴት ነው የሚመራው? ወደ እውነተኛ መንገድ ነው የሚመራው። እግዚአብሔር ቃየንን ከተሳሳተ መንገድ የተሳሳተ ከራሱ ነው የሰው ራሱ ነው የተሳሳተ። ቃየንን ከተሳሳተው መንገድ እንደሚመልሰው እናውቃለን። በራሱ የሚያደርግ መፍጨርጨር ከእግዚአብሔር ጋር እንዲገናኝ ሊያደርግ አይችልም። ከቁጥር 7 መልካም ብታደርግ ፊት የሚበራ አይደለንም? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃድዋም ወደ አንተ ነው። አንተ ግን በእርሷ ንገስባት። አንተ የምታደርግ መልካም ከሆነ አንተ መልካም ከሆንስ የመልካምነት ኃይል ካለስ አንተ ንገስ፣ በእርሷ ንገስባት፣ ተቆጣጠር። የቃየን የመጀመሪያ በጣም መልካም ጥሩ ይመስላል። እንደነገርኳችሁ በቃየን ልብ ውስጥ በሰው ልብ ውስጥ ምን አለ? ክፉ ማለት ክፉ ማለት። አንዳንድ ጊዜ ሰው የራሱ በመልካምነት በፈቃደኝነት ይለግሳሉ አይደል? ይለግሳሉ። ለቃይ መስቀል ድርጅት የራሱ ይለግሳል። አንድ ጊዜ ለግሻ አውቃለሁ። የተለገሰው ደም በአደጋ ለተጎዳ ሰው አይደል ይጠቀሙበታል። ሲጠቀሙበት ዝም ብሎ ይጠቀሙበታል። ደሙን አይመረምርም? ይመረምራል። በመልካምነት ነው የሰጠ፣ በመልካምነት በፈቃደኝነት ነው የገዛ ራሱ ደም የለገሰው። ሆኖም ግን ደሙን ዝም ብሎ አይጠቀሙበትም፣ ይመረምራል። በደሙ ውስጥ እና ቂጥኝ በሽታ ሊኖር ይችላል። ጀርሞች ሊኖሩበት ይችላል። HBI አይደል ሊኖሩበት ይችላል። ካለበት ሊጠቀሙበት ይችላል? አይችልም። በደሙ ጀርሞች መኖር አለመኖር የቂጥኝ በሽታ HBI እና የተለያዩ ጀርሞች መኖር አለመኖር ካረጋገጠ በኋላ ንጹህ ደም ከሆነ ይጠቅማል እንጂ። ግልጽ ነው። የሰው ልብ በውጭ በጣም መልካም ይመስላል። እግዚአብሔር እኔ ለአንተ ነው፣ እግዚአብሔር እኔ ለአንተ አገለግላለሁ። እስቲ ማርቆስ ወንጌል 7 ስለ ሰው ልብ ይናገራል። ከቁጥር 20 እርሱም አለ ከሰው የሚወጣው ሰውን የሚያረክስ ያ ነው። ስለ ሰው ውስጥ ይናገራል። እርሱም አለ ከሰው የሚወጣው ሰውን የሚያረክስ ያ ነው። ሰውን የሚያረክስ ምንድን ነው? ከሰው የሚያወጣ ነገር ከውስጥ ከሰው ልብ ከቁጥር 20 ከውስጥ ከሰው ልብ የሚወጣ ምን አለ? ክፉ ሐሳብ። ከውስጥ ከሰው ልብ በመጀመሪያ የሚወጣ ነገር አለ። ክፉ ሐሳብ። ክፉ ሐሳብ ከሰው ውስጥ ከሰው ልብ በመጀመሪያ የሚወጣ ክፉ ሐሳብ እና ከክፉ ሐሳብ የሚወጡ ነገሮች አሉ። ክፉ ድርጊቶች ናቸው። መንገድ ክፉ ሐሳብ ከየት ይወጣል? ከውስጥ ከሰው ልብ ይወጣል አይደል? ክፉ ሐሳብ እና ከክፉ ሐሳብ የሚወጡ ነገሮች አሉ። ምንድን ነው? ዝሙት፣ መስረቅ፣ መግደል፣ ምንጀርነት፣
መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትንቢት ስንፍና ናቸው። ስለዚህ ክፉ ሀሳብና ክፉ ድርጊቶች በሙሉ ከውስጥ የሚወጡ ነገሮች ናቸው። ከሰው ውስጥ የሰው ልብ ነው። እዚህ ውስጥ ምን አለ? ውሃ አለ አይደል? ፈሰዋስ አልፈሰም? ሲፈስ ምንድን ነው አይደል? ሲፈስ ውሃ ነው። ሳይፈስ ውስጥ ሲኖር በብርጭቆ ውስጥ ሲኖር ውሃ ነው። ባይፈስም ውሃ ነው። ቢፈስም ውሃ ነው። ባይፈስም ውሃ ይካብዳችኋል። ይካብደኛ የሚሉ በቃየን ውስጥ ነበረ። እሱ አላውቅም ነበረ። ክፉ መሆኑን አላውቅም። ለዘላለም ርግማ ተሰልፎ መሆኑን አላውቅም ነበር። መቼ ያውቃል? መቼ ያውቃል? ሲፈስ ነው። ሲፈስበት ከውስጥ ሲፈስበት እግዚአብሔር አውቄው ነበር። በውጭ እግዚአብሔር ፊቱ ከመጠቆሩ በፊት እንዴት ነበረ? እየሳቀ በፈገግታ እግዚአብሔር ወደ አንተ ይቀርባሉ፣ ከአንተ ጋር ለመገናኘት ይቀርባሉ። ጥሩ ይመስላል አይደል? እግዚአብሔር ምን ያያል? ውጭን ውስጥ ሲያይ ቆሻሻ የሚያረክስም አለ፣ የሚያቆሽሽም አለ። ከዚህ የተነሳ ነው እግዚአብሔር የሚገሰጽ። ከዛስ ይህ ክፉ ሁሉ ከውስጥ ይወጣል አይደል? ከቁጥር 20 ይህ ክፉ ሁሉ ከየት ይወጣል? ከውስጥ ይወጣል፣ ሰውን ያረክሳል። በቃየን ውስጥ ነበረበት። ከዛ በፊት አልተገለጠበትም ነበረ። እግዚአብሔር ውስጡን አይቶ ነው። ወደ ኦሪት ዘፍጥረት 4 ሄደ። ከቁጥር 10 ከቁጥር 9 ከቁጥር 8 ጀምሮ ቃየን ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለ። ይህኛው ክፉ ነበረበት ወይስ አልነበረበት? ነበረበት። እሱ አላውቀውም ነበረ። ወጣ እግዚአብሔር ቃየንን አለ፣ ወንድሙ አቤል ወዴት ነህ? እርሱም አለ አላውቅም። የወንድሜ ጠባቂ እኔ ነኝ አለ። ምን አደረገ? የወንድሙ የደሙ ድምፅ ከምድር ወደ እኔ ይጮሃል። አሁኑ የወንድሙን ደም ከውጭ ለመቃበል አፏን በተከፈተ በምድር ላይ አንተ የተረገመ ነህ፣ የተረገመ ነህ። ከቁጥር 12 ምድርን ባረስ ጊዜ እንግዲህ ኃይሏን አትሰጥ። ከዚህ በኋላ አንተ ገበሬ ሆነ ምን ጊዜ ምድር መሬት አፈር ብታረስ ብታገኝ አትችልም። ምድርንም ባረስ ጊዜ እንግዲህ ኃይል አትሰጥም። በምድርም ላይ ምን ኮብላይና ተቅበዝባዥ ትሆናለህ። እስከ ቁጥር 12 ድረስ እግዚአብሔር ለቃየን ምንም ቸርነት አላሳየው ነበር። ቃየን ግን አንድ ምዕራፍ ነጥብ ላይ ደርሷል። ማን ነው የመራው? እግዚአብሔር። ይህ የእግዚአብሔር ቸርነት ካደረሰን በኋላ እስቲ ከቁጥር 13 ያ እሱ የደረሰበት ከመጀመሪያው ወደ ደረሰበት ደረጃ ወደ ደረሰበት ምዕራፍ ምን እንደሆነ ቃየንም እግዚአብሔርን አለ፣ ኃጢአቴ ሊሸከማት የማይችላት ታላቅ
ትክክለኛ ንስሐ ትክክለኛ ንስሐ ትክክለኛው ንስሐ መጽሐፍ ቅዱሳዊ የሆነ ንስሐ በተገቢው መንገድ ሲከናወን እግዚአብሔር በሰው ላይ ያለው ሐሳቡ አመለካከቱ ሙሉ በሙሉ ቀይሯል። የሚገሰጽ እግዚአብሔር የሚባርክ እግዚአብሔር ይሆናል። የሚረግም እግዚአብሔር የሚመራው እግዚአብሔር ይሆናል። የሚጣለው እግዚአብሔር የሚጠበቀው እግዚአብሔር ይሆናል። ትክክለኛ ንስሐ ወንዶች ትክክለኛ ንስሐ አቅጣት መንፈሳዊ አቅጣት የኛ አቅጣጫ ሁሉ በሙሉ ያስቃል እና በሰው ላይ ያለው የሰውን የእግዚአብሔር ሐሳብ የሚያስቃይር ነገር አለ። ምንድን ነው? ንስሐ ነው ማለት ትክክለኛ ንስሐ። እግዚአብሔር እኔ ተሳስቻለሁ ለወደፊት እኔ አይሳሳትም ካለ በኋላ እንደገና መሳሳት። እግዚአብሔር እኔ ኃጢአት ሰርቻለሁ ይቅር በልልኝ ለወደፊት ኃጢአት አይሰራም ካለ በኋላ ይሰራል ወይስ አይሰራም? ይሰራል። መስራት መናዘዝ አይሰለችም? መስራት መናዘዝ ይህ የተበላሸ ክርስትና ለውጥ ነው፣ ቅዱስ ነው፣ ንጹህ ነው፣ ጽድቅ ነው እንጂ እንደ ኃጢአት መጸጸት ሰው ራሱ ይሰለቻል። ምን አለ እግዚአብሔር ከዚህ በፊት ልብ ብሎ በጅርጅር ከዚህ በኋላ እግዚአብሔር ያላስታወስኩን ሁሉም ይቅር በልልኝ አንተ ታውቃለህ። ይካብደኛል እንደ ልማድ ይሆን። ይህ ትክክለኛ ንስሐ አይደለም። ባለፈው ጊዜ አንዳንድ ጊዜ እንደሰበኩ ምን አይነት ንስሐ ታስታውሳላችሁ? ሜዲ ሰይጣን ነው። ሜዲ መንፈስ ቅዱስ አይደለም። ትክክለኛ ንስሐ አይደለም። ትክክለኛ ንስሐ ምን ያቀራል? መንፈሳዊ አቅጣጫውን ያስቃይራል። አሜን። ሕይወትን ያስቃይራል። የእግዚአብሔር ሐሳብ ያስቃይራል። ትክክለኛ ንስሐ ሜዲን እግዚአብሔር አሜን። ሜዲን እግዚአብሔር ሜዲን ሰይጣን አለ። ሜዲን ሰይጣን የፈጠረው ንስሐ መጸጸት ወይኔ መስራት ትክክለኛ ንስሐ አይደለም። ትክክለኛው ንስሐ ከኃጢአት ኩነኔ ስሜት ሙሉ በሙሉ የማላቀቅ ኃይል። ትክክለኛው ንስሐ ምን ያመጣል? ትክክለኛው እምነት ያመጣል። የክርስቶስ እምነት ያመጣል። የተሳሳተ ንስሐ የክርስቶስን እምነት ሊያመጣ አይችልም። የተሳሳተውን እምነት ነው የሚያመጣው። በራሳቸው የሚያምኑት በተሳሳተ የሚያምኑት ሁሌ በኃጢአት ነው የሚወድቁት። ኃጢአት መስራት አይፈልጉም፣ ኃጢአት ይሰራሉ። ሮሜ 7 ምን አለ? ሐዋርያው እንዴት ነው የተናዘዘ? የማልወደውን ክፉ ነገር አደርጋለሁ፣ የማልወደውን ክፉ ነገር አደርጋለሁና የምወደውን በጎን ነገር አላደርግም። የማልወደውን ክፉ ነገር የማደርግ አሁን እኔ አይደለም፣ በእኔ የሚኖር ኃጢአት ነው እንጂ። ምንኛ ጎስቋላ ሰው ኃጢአትን ሊሸከማት የማይችላት ታላቅ ናት። በቃየል ሕይወት ላይ ትክክለኛ ንስሐ እንዴት ተከናወነለት? ከመጀመሪያ ምዕራፍ ወደ ሁለተኛ ምዕራፍ ላይ እንደደረሰ እግዚአብሔር በቃየል ላይ ያለው ሐሳብ አመለክ ሁሉ በሙሉ በቃየል በቃየል ላይ ያለው ልቡ ወደ ቃየል የፈሰሰ
ከዛስ ምን አለ? ከቁጥር 14 እነሆ ዛሬ ከምድር ፊት አሳደድ ከፊትም እሰወራሉ በምድርም ላይ ኮብራይና ተቀበዝባዥ እሆናሉ የሚያገኝንም ሁሉ ይገድለኛል። ከቁጥር 12 እግዚአብሔር እርሱና እንግዲህ ቃየንን የገደለ ሁሉ ስንት እጥፍ? 7 እጥፍ ይበቀልበታል። እግዚአብሔር ቃየንን ያገኘ ሁሉ እንዳይገድለው ምልክት አደረገለት። ቃየን ከእግዚአብሔር ፊት ወጣ። ከኤደን እስራ በኖድ ምድር ተቀመጠ። ሕያው ሆኖ ሳለ ሞቷል፣ ተረግሟል። እግዚአብሔር ቅጥም አንተ የተረገመ ነህ ያለው እግዚአብሔር አይ አንተ አትረገም፣ አንተ አትሞትም፣ እኔ እጠብቅሃለሁ፣ እኔ ሁሌ ካንተ ጎን ሆኜ አደርግልሃለሁ። እግዚአብሔር የቃየንን ጠባቂ ሆነ። እግዚአብሔር የቃየን ልብ ምኖ ጌታው ሆነ። የቃየን ምኖ ንጉሱ ሆነ። በቃየን እግዚአብሔር ስለሚገለጥ እሱ ከዚህ በኋላ የኃጢአት ባሪያ አይደለም። አሜን። እግዚአብሔርን የሚጠብቅ እግዚአብሔር የእግዚአብሔር ምሕረት ያገኘ ኋለኛው ቃየን ነው። ሁለት አይነት ቃየን ነው። ፊተኛው ማለት ኋለኛው። በቤተ ክርስቲያን ውስጥ የእግዚአብሔር ጸጋ ያገኘም አባል አለ፣ ያላገኘም አባል አለ። ወደ ቤተ ክርስቲያን መጥቼ ከእናንተ መካከል በየትኛው መንፈሳዊ ሕይወት ላይ በየትኛው መንፈሳዊ እንዳላችሁ አረጋግጣለሁ። እሱ ገና በቃየን የመጀመሪያ ደረጃ ላይ ነው። እሱም ግን ከራሱ ወጥቶ ከራሱ ተመልሷልና በተባረከ የቃየን ደረጃ ላይ ነው የሚገኘው። ማረጋገጥ ይችላል። እናንተ ጥሩ ስራ አድርጉ እና አንተ አድርግ አይደለም። ወደ መንፈሳዊ እግዚአብሔር ወደሚመራው ወደ መንፈሳዊ ምዕራፍ ከተሻገረ ከዚህ በኋላ እሱ አይደለም የሚሰራ እግዚአብሔርን የሚሰራ እግዚአብሔርን የሚባርክ እግዚአብሔር አብርሃምን ምን አለ? እኔ ታላቅ ሕዝብ አድርጋለሁ፣ እኔ እባርካለሁ፣ እኔ እመራለሁ፣ እኔ አሳያለሁ፣ የሚረግሙ እኔ እረግማለሁ፣ የሚባርክ እኔ እባርካለሁ። እኔ ላንተ ትክክለኛ መንፈሳዊ ሕይወት ነው ማለት ነው። የሐዋርያው ጳውሎስ ምንኛ ጎስቋላ ሰው ሆነ። ለዚህ ሞት ከተሰሰውን ማን ያድነኛል? ቃየን ያለፈበትን ጳውሎስ አልፎበታል። ከዚህ በኋላ ምን ይዘመራል? ምዕራፍ 8 ይዘመራል። እንግዲህ በክርስቶስ ኢየሱስ አሁን ኩነኔ የለባት። በክርስቶስም ኢየሱስ የሕይወት መንፈስ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከሮሜ 7 ወደ ሮሜ 8 ወደ ሮሜ ምዕራፍ 8 ካገባ በኋላ እሱ አይደለም ከዚህ በፊት እሱ የማይወደው ክፉ ነገር ላለማድረግ ቢሞክርም ወድቆ የሚወደውን በጎን ነገር ለማድረግ ቢሞክርም ወድቆ ከስሮ በዛ ባለበት ሁኔታ ወዴት ኢየሱስ ክርስቶስ ወደሚመራ ምንኛ ጎስቋላ ሰው ለዚህ ሞት ከተሰሰ ማን ያድነኛል? እግዚአብሔር እኔ ለዘላለም ርግማ የተሰጠ ነኝ። ከኔ ምንም ነገር አንተ እንደማትቀበል አውቃለሁ። አንተ የሚደሰትበት ኢየሱስ ክርስቶስ ብቻ ነው። ኢየሱስ ለኔ ያቀረበልኝ የኢየሱስ የሆነ ወደ አንተ ያሳያል፣ ወደ አንተ አቀርባለሁ ካለ በኋላ በመንፈስ ቅዱስ በሐዋርያው ጳውሎስ በኃይል ይሰራል። ከሐዋርያው ጳውሎስ ምን የኃጢአት ፍሬ አይደለም። ምን ይታያል? የመንፈስ ቅዱስ ፍሬ፣ የመንፈስ ቅዱስ ትጋት፣
የመንፈስ ቅዱስ በረከት የመንፈስ ቅዱስ የሆኑ በሙሉ በሐዋርያው ጳውሎስ በኩል የሚታዩ ይህ ትክክለኛ መንፈሳዊ ሕይወት ነው ማለት ነው። አሜን አትሉ? አሜን። እንጸልያለን። እግዚአብሔር አብ አምላካችን ነው። ክብር ምስጋና ሁሉም ለአንተ ብቻ ይሁን። ጌታው የቃየን ልብ በመጀመሪያ አልተሰባበርም ነበር፣ አልተፈረካከስም ነበር፣ በራሱ የታመነ ነበር። ያንተን ልብ ሳያውቅ ሳያስተውል ከአባቴ አዳም እግዚአብሔር አምላክ የሚደሰትበት ምን እንደሆነ ምንን እንደሚፈልግ ምንን እንደሚቃበል በዛ ላይ ትኩረት ሳያደርግ ሁሌ በገዛ ራሱ ግምትና መላምታይ ይህ ጥሩ ስለሚመስል ይቃበላል፣ ይደሰትበታል ብሎ በራሱ የታመነ ነበር። በራሱ ጥሩ ልብ የተጠመደ ነበር። ጌታው በዛ ልቡ ግን ክፉ ነበር። የሰው ልብ የሰው ተፈጥሮ ልብ ጌታው በመጀመሪያ መልካም ቢመስል የክርስቶስ ልብ ስላይደለ የመንፈስ ቅዱስ ልብ ስላይደለ ጌታው በዛ ውስጥ ክፉ ማለት የኃጢአት ግጥሚያ ማለት ክፉ ነገሮች አሉ። ስለዚህ ሰው የራሱ ልብ ትቶ የክርስቶስ ልብ መቃበል ይኖሩበታል። ጌታው አቤል እንደዛ አይነት መንፈሳዊ ሰው ነበር። ከአባቴ ከእግዚአብሔር የራሱ ልብ ሳይሆን የእግዚአብሔር ያንተ ልብ ተቃብሎ ኢየሱስ የሚመስለው ኢየሱስ የሚወክለው ማቅረብ የተባረከ ነበር። ቃየን እንደዚህ ያደረገ አቤል ጌታው በጣም ተቆጥቶበት ነበርና እንደገደለ እናውቃለን። ጌታው በቤተክርስቲያን እንደ ቃየን አይነት ቤተክርስቲያን አለ፣ እንደ አቤል አይነት ቤተክርስቲያን አለ። እንደ አቤል ያሉ ቤተክርስቲያናት ጌታው የራሳቸው ሳይሆን የመንፈስ ቅዱስን ጥረት የሚያቀርቡት ቢጨልዩ በራሳቸው ጥረት አይደለም፣ በመንፈስ ቅዱስ ጥረት ይጨልያል። የራሳቸው መባ ቢሰጡ በራሳቸው ትምክህት አይደለም፣ በመንፈስ ቅዱስ ጥረት እንደሚያቀርቡ እናያለን። ይህ እንደ አቤል ያሉ ቤተክርስቲያን ናቸው። ግን በአሁኑ ጊዜ እንደ ቃየን ያሉ ቤተክርስቲያናት ሁሉ በገዛ ራሳቸው ልብ የሚያገለግል የሚጨልዩ አሉ። ይህ የመንፈስ ቅዱስ ከመንፈስ ቅዱስ ዘንድ የሆነ ጸሎት አገልግሎት ስላይደለ ጌታው በመጨረሻ በኃጢአት ግጥሚያ እንደሚወድቁ እናውቃለን። ጌታው ቃየንን በመምራቱ ወደ መንፈሳዊ ምዕራፍና ነጥብ ላይ ካደረሰ በኋላ ቃየን የተባረከ እንደሆነ በዚህ መልኩ ስለመራን እናመሰግናለን። እና በመጀመሪያ የቃየን ሁኔታ ላይ የሚገኙ እዚህ ካሉ በራሳቸው የሚታመኑ ካሉ ልባቸው ይፈረካከስ ይሰባበርና ኢየሱስ በክርስቶስ በተፈጸመው ነገር ብቻ በመንፈስ ቅዱስ አሰራር ብቻ ተማምኔ ካንተ ጋር ህብረት ማድረግ እንዲችሉ እንድትረዳቸው በጌታ በኢየሱስ ክርስቶስም እንጸልያለን። ስላስተማርከን እናመሰግናለን። ክብር ምስጋና ሁሉም ላንተ ብቻ ይሁን። ወደ ሚቀጥለው አገልግሎት ካሄድ አገልግሎቱ እስኪያልቅ ድረስ ሁሉንም ነገር በጌታ በኢየሱስ ክርስቶስም ተቆጣጠር። ያለ ጊዜ ሁሉም ላንተ አሳልፈን አደራ እንሰጣለን። በጌታ በኢየሱስ ክርስቶስም ጸልየናል። አሜን።